ግደል ለማረገው ወን እንተዋለኛ ችግሬ ወን እንተዋለኝና እንደውም ያይብ ማን ነው ዳዊት የነገረን 70 ዓመት ነው እንደውም የባከነ ከተጨመረ 80 ዓመት ከ80 ዓመት በኋላ የባከነ ሲጨምር እኔታ የባከነ 19 ዓመት ተጨምሮላችኋል በኳስ ሜዳ እንኳን የኳስ ዳኞች እኮ ስንት ደቂቃ ነው የሚጨምሩት እና ሽፍቶች መንገድ ላይ ያዙና ትንሽ ገንዘብ ነበረች እንንጠቃቸው አሉኛሉ በኋላ አንድ ካደዋ የመጣብን ጓደኛ ነበርኛል አይ ብሩን ከመንሰጣቸው ጥይት የማያስመታ ለምን አንሰጣችሁ ማላችሁ እንግዲህ ሽፍታችሁ ችግር ታጋላችሁ ጥይት ወተ ቀበል ዛሬም በመቃብራቸው ላይ በእኔታ ያደረገው ወይ መቃብር ላይ መገኘት በማይረባ ሰው ሰርግ ላይ ከመንገላታት ይሻላል ነው ለማለት ብፁዓን ሊቃነ ጳጳሳት በተለይም ብፁዕ አባታችን አቡነ ጎርጎርዮስ እንደ ሊቀ ጳጳስ ብቻ ሳይሆን የሁላችንም ዚያሩ ሊቃነ ጳጳሳትን የሁላችንም አሳዳጊ አባታችን አሁን ባለንበት ዘመን ልባችንን የምናሳርፍባቸው አባታችን አቡነ ጎርጎርዮስ እንዲሁም ይህን ፕሮግራም አክብራችሁ ጊዜያችሁን ሰውታችሁ የተለያዩ ጉዳዮቻችሁን ትታችሁ በዚህ ቦታ ለመገኘት ተፈዳችሁ በየምክንያቱ በየጊዜው በየቦታው መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን የምስጢርና የጥበብ ባለቤት አምላክ አበው እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው ታላቁ ሊቅ ዮሐንስ አፈወርቅ ዕብራውያን 13 ቁጥር 7 ሲተረጉም ዕብራውያን 13 ቁጥር 7 ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወንዘ ትሬኡ ሰናየ ግብሮሙ ተመሰሉ በሃይማኖቶሙ ዋኖቻችሁን አስቡ እነዚህ ዋኖቻችሁ በእምነት እየመሰላችኋቸው ወንዘ ትሬውስ መልካም ስራቸውን እያያችሁ ተመሰሉ በሃይማኖቶሙ በሃይማኖት ምሰሏቸው ብሎ ሐዋርያው ቅዱስ ጳውሎስ ከዮሐንስ አፈወርቅ 400 ዓመት በፊት የጻፈውን ጽሑፍ በኋላ ሲተረጉም እስመ ተሐጦ ሊቅሰ ግብር እኩይ ውእቱ ይላል ታላቅ ሰው ማጣት ትልቅ ጉዳት ነው ይላል ዋና ማለት ትልቅ ማለት ነው በሀገር ዋና ከጠፋ በፖለቲካው በኢኮኖሚው በሃይማኖቱ በስነ ጽሑፉ በኪነ ጥበቡ በማህበራዊ ኑሮ በየተሰማራንበት የሥራ መስክ ሁሉ ዋና ያስፈልጋል እና ታላቁ ሊቅ ዮሐንስ አፈወርቅ ዋና ማጣት ኪሳራ ነው ይልና የቅዱስ ጳውሎስን ጥቅስ ይጠቅሳል ቅዱስ ጳውሎስ ዋኖቻችሁን አስቡ አለ ስታስቧቸው ሁለት ነገር ከነሱ ወሰዱ አለ አንደኛ መልካም ስራቸውን በስራቸው እየመዘናችሁ በሃይማኖት ምሰሏቸው አለ ምክንያቱም ምግባርና ሃይማኖት አንድ ቦታ ሊገኙም ላይገኙም ይችላሉ አንዳንድ ጊዜ አብረው ይገኛሉ ሌላ ጊዜ ደግሞ ምግባር ሊደርቅና ሃይማኖት ሊለመልም ይችላል እዚህም ላይ ታላቁ ሊቅ ዮሐንስ አፈወርቅ ሃይማኖትና ምግባር ያለው መምህር ካገኘህ ሃይማኖትም ምግባርም ያለው መምህር ካለው መምህር ተማር ካጣ ግን ሃይማኖት ካለው ምግባር ተጎደለው ተማር አለ ምክንያቱም ምግባር እያደር ይቃናል ሃይማኖት ግን አንድ ጊዜ ከተጠመመ ከተወላገደ ዋጋ የለውም እንደውም አባቶቻችን የሃይማኖት የምግባር ሕጸጽ ጭቃ ነው ሲደርቅ ይራገፋል የሃይማኖት ሕጸጽ ግን ጠባሳ ነው ይላል ስለዚህ ዮሐንስ አፈወርቅ ከተገኘ ሁለቱንም ያሟላ ምግባርም ያለው ሃይማኖትም ያለው ከቸገረ ከጠፋ ግን ሃይማኖት ካለው ምግባር ተጎደለው ተማር ይላል እንግዲህ ይሄንን ጥቅስ ወደ እኔታ ያደረገውን ስናመጣው የኔታ ያደረገውን ዋናችን ናቸው የኔታ ያደረገውን እኔ ከውቀታቸው ይልቅ ከደከሙበት ቀለም ይልቅ ህይወታቸው የበለጠ ይማርከኛል ይገዛኛል ምክንያቱም ሃይማኖት ዕውቀት አይደለም እኛ አቅም ስላነሰን ነው የብሉይ የሐዲስ መምህር የሆነው እንጂ እውነቱን ለመናገር የተፈጠር ነው ክርስቶስ የጠራን የሐዲስ መምህር እንድንሆን አይደለም የፍቅር መምህር እንድንሆን ነው የብሉይ መምህር እንድንሆን አይደለም በብሉይ በኩል የተሰበጎ ነገሮች እንድንኖራቸው ነበር የኛ ሊቃውንት መንፈሳውያኑ ቅዱሳን ማለት ነው ሃይማኖትን 3 ጊዜ ይገልጡታል መጀመሪያ ይማሩታል ያጠኑታል ሁለተኛ ይኖሩታል በተግባር ይተረጉሙታል ሶስተኛ እንደ ዮሐንስ አፈወርቅ እንደነ ቅዱስ ቄርሎስ እንደነ ጎርጎርዮስ እንደነ ባስልዮስ እንደዛ አይነቶቹ እንደነ አባ ጊዮርጊስ ወደኛ ማገር ስንመጣ እንደነ ቅዱስ ያሬድ እንደነ አባ ጊዮርጊስ እንደነ መላከ ብርሃን አድማሱ ጀንበሬ አይነት ደግሞ እግዚአብሔር ያደላቸው የተማሩትን ይኖሩታል የኖሩትን ይገልጡታል
የልቡናውን በብራና ይገልጡታል ነው። እኛ የልቡናውን በብራና መግለጥ አልቻልንም። የብራና ሰዎች ብቻ በደወር ቀርተና እና ቅዱስ ዮሐንስ አፈወርቅ ሊቃውንት ሃይማኖትን መጀመሪያ ይማሩታል፣ ቀጥለው ይኖሩታል፣ የኖሩትን በሥራ ይተረጉሙታል። እና የኔታ አረጋዊ ቀና ናቸው፣ ደግ ናቸው። እና አንዳንድ ጊዜ ባህሪም ያግዛል ይመስለኛል። በዚህ በማቴዎስ ወንጌል ምዕራፍ 19 ሊቃውንት ሲተረጉሙ አንድ ሰው ቅዱስ የሚባለው አራቱ ባህሪያት ሲስማሙለት ነው ይላል። አራቱ ባህሪያት ማለት እሳት፣ ነፋስ፣ ውሃ፣ መሬት ነው። እነዚህ በምድር ላይ ያሉት አራቱ ባህሪያት ተቆንጥረው በእኛ ውስጥ አሉ። እና እነዚህ አራቱ ባህሪያት በነገራችን ላይ እሳተ ገሞራ ተፈጠረ፣ መሬት ተንቀጠቀጠ፣ ይህን ያህል ሰው አለቀ ሲባል ሰምታችሁ ከሆነ እነዚህ አራቱ ባህሪያት እርስ በርስ የሚያደርጉ ጦርነት ነው። እነሱ ሲገፋፉ የሚፈጠር ችግር ነው። እነዚህ ባህሪያት ደግሞ ተቆንጥረው በእኛ ውስጥ አሉ። ሰው እሳታዊ ባህሪው ሲግልበት በዝሙት ይጠቃል። የውሃ ባህሪ ሲግልበት በመጠጥ ይጠቃል። የመሬት ባህሪ ሲገንበት በስንፍና ይጠቃል። የነፋስ ባህሪ ሲገንበት ደግሞ ቀዥቃዣ ይሆናል። እነዚህ አራቱ ባህሪያት ሲላተሙ ነው። አንድ ሰው ጠጭ ካገኛቸው የውሃ ባህሪ ገኖበታል፣ ውሃ ወስዶታል ማለት ነው። ቀዥቃዣ ካገኛቸው ነፋስ በዝቶበታል ማለት ነው። ዝም ብሎ ተኝቶ የሚውል ከሆነ እንደ መሬት የማይንቀሳቀስ እንቅልፋም ከሆነ የመሬት ባህሪ ገኖበታል ማለት ነው። ዝሙተኛ ካገኛችሁ ደግሞ የእሳት ባህሪ ገኖበታል ማለት ነው። እኛ ቅዱሳን የምንላቸው አራቱ ባህሪያት የታረቁላቸው ናቸው። ነፋሱ እሳቱን የማያነድባቸው፣ ውሃው መሬቱን የማይገለብጥባቸው፣ የመሬት መንቀጥቀጥ ያልገጠማቸው ማለት ነው። ምናልባት አንዳንድ መሬት ተንቀጠቀጠ ሲል የሚንቀጠቀጡ ሰዎች ያጋጥሟቸው አይደል? በየቢሮ እኮ የሚንቀጠቀጡ ሰዎች ቢሮ የሚገለብጡ፣ ሱቅ የሚገለብጡ፣ ሀገር የሚገለብጡ እንደ ቱርክ አይነት የመሬት መንቀጥቀጥ የገጠሙ ጭንቅላት አለ በየቦታው ታውቃለህ። ይሄን ማብራራት አይጠበቅብን። እና ቅዱሳን የምንላቸው እነዚህ አራት ባህሪያት ሲስማሙ ነው። ቅድም የነገርኳቸው አራቱ ባህሪያት ሲስማሙላቸው ቅዱሳን ይባላሉ። ምክንያቱም እነዚህ ከተስማሙ ነፍስ መሳሪያ ታገኛለች ማለት ነው። ነፍስ ለባዊት ናት፣ ሕያውት ናት፣ ዘላለማዊት ናት፣ ነባቢት ናት። እነዚህ አራቱ ባህሪያት ሲስማሙ ነባቢት ነፍስ የምታወራው፣ ለባዊት ነፍስ የምታውቀው፣ ሕያውት ነፍስ ዘላለማዊ የምትሆንበትን ስራ ለመስራት መንገዱ ይጠረግላታል ማለት ነው። እንግዲህ በእውነት ምንድን ነው የኔታ አረጋዊ አራቱ ባህሪያት የተስማሙላቸው አባት ናቸው። የኔታ አንድ ጊዜ ትምህርት ቤት እያለን አሉ ሲነግሩ፣ በነገራችን ላይ አቡነ ኤልያስ አሉ። እኔ ቅኔ ሳስተምር እዚህ ማታ በዘረፋ ሰዓት ምእመናት ዘረፋ የቅኔ እያልኳቸው ነው። ማታ የዘረፋ ሰዓት አለና ቅኔ ይዘረፋል እና በዛን ሰዓት የኔታ መተው ቁጭ ብሉ ነበር። እንግዲህ ልብ አድርጉ፣ የኔታ አረጋዊን ከሸቱ ሊማሩ ማለት ነው። እንግዲህ መቼም የተገላቢጦች ነው። እኛን ለማበረታታት ተማሪዎቻቸውን ለማበረታታት ቀና ስለሆኑ ነውና እንደ ቁጭ እያሉ አንዳንድ ታሪክ ይነግሩን ነበርና አንድ ጊዜ ከወሎ ወደ ጎንደር እየሄድ ነበር ተማሪዎች ነን አሉና ሽፍቶች መንገድ ላይ ያዙና ትንሽ ገንዘብ ነበረች እንጠቃቸው አሉኝ አሉ። በኋላ አንድ ከአድዋ የመጣ ብልህ ጓደኛ ነበረኝ አሉ። አይ ብሩን ከምንሰጣቸው ጥይት የማያስመታ ለምን አንሰጣችሁ አላቸው። እንግዲህ ሽፍታችሁ ችግር ታውቃላችሁ። ጥይት የማያስመታ ለምን አንሰጣችሁ አላቸው። እንዴ እንደሱ አላችሁ? እንደሱ ካደረጋችሁ እንኳን የእናንተ ልንወስድበት የኛን እንጨምራለን። በኋላ ብልጥ ስለነበረ አጠገቡ ያለ ቅጠል ሸመጣጠጠና በቃ ይሄ የሚሰራው ከ3 ቀን በኋላ ነው፣ አሁን አይሰራም ብሎ ሰጣቸውና እንኳን ገንዘባችን ልንዘረፍ ሌላ ገንዘብ ጨምረን ጎንደር ገባናል። እና ፈሊጥ ያስፈልግ አንዳንድ ጊዜ ማስተዋል ማለት ነው። አዳቸዋል በሐዋርያት ሥራ ምዕራፍ 23 ላይ ቅዱስ ጳውሎስ ሰዱቃውያንና ፈሪሳውያን ተስማምተው ያውቁም ታውቃላችሁ። ሁል ጊዜ ጠብ ናቸው። ግን አንዳንድ ጊዜ ክፉ ሰዎች አንድ ሰው ለማጥቃት ግንባር ይፈጥራሉና ቅዱስ ጳውሎስን ለማጥቃት ግንባር ፈጠሩ እነዚህ ሰዱቃውያንና ፈሪሳውያን። እና እሱን ካልገደል ምግብ አንበላም ብለው ተማምለው ገቡ። ቅዱስ ጳውሎስ መጣ፣ በፍርዱ አደባባይ ቆመ። ሲመለከት እነዚህ ተቃራኒ ሰዎች ተቀላቅለው ተቀምጠዋል። ምክንያቱም ፈሪሳውያን በጥምጥማቸው ይታወቃሉ። እነዛ ሰዱቃውያን ምግብና ልብስ እንጂ ጭንቅላትና ጥምጣም የሚባል ነገር የላቸውም። ማንም ይግዛቸው፣ ሆዳቸው ከሞላ ዓለም ጤና ብሎ የሚተኙ ናቸው። ፈሪሳውያን ደግሞ ተቆርቋሪዎች ናቸውና ቅዱስ ጳውሎስ ሲመለከት እነዚህ የማይግባቡ ሰዎች ግንባር ፈጥረው ቁጭ ብለዋል። ቅዱስ ጳውሎስ ምን አለ? እግዚአብሔር ያወጣኛል አላለም። እኛ መውጣት ባለብን ሰዓት እግዚአብሔር ማስቸገር የለብንም። አንዳንድ ጅላጅል ሰው እሱ መስራት ያለበትን እግዚአብሔር መጥቶ እንዲሰራለት ይፈልጋል። እግዚአብሔር መጥቶ ያንተን ሱቅ አይከፍትም። አንተ ሱቅ ነግደህ ስትከስር ነው ጥያቄው እንጂ አንዳንዱ እጅጉን አጣጥፎ ተቀምጦ ሰነፍ የእግዚአብሔርን ስራና የእሱን ድርሻ የሚያምታታ ሰው አለ። እና ቅዱስ ጳውሎስ እግዚአብሔር ያወጣኛል ብሎ አልተጋፈጠም። እኔ አለ ቅዱስ ጳውሎስ እኔ የተጠቃሁት እኮ
እንግዲህ ቅዱስ ጳውሎስ የተከሰሰው ታውቃላችሁ ክርስቶስን ሰብኮ ነው። ነገር ግን ይህን ገለበጠና ቅዱስ ጳውሎስ እኔ የተጠቃሁት ፈሪሳውያንና ሰዱቃውያን በሶስት ነገር አይግባቡ። ፈሪሳውያን መልአክ እንዳለ ያምናሉ፣ በመንፈስ ቅዱስ ያምናሉ፣ ትንሣኤ ሙታን እንዳለ ያምናሉ። ሰዱቃውያን ደግሞ ይህን ሁሉ ያምኑ፣ ፈሪሳውያን ናቸው ያን የሚያምኑት። እና ቅዱስ ጳውሎስ ምን አለ? እኔ የተጠቃሁት አንደኛ ፈሪሳዊ ስለሆንኩኝ፣ ሁለተኛ ትንሣኤ ሙታን ስላመንኩኝ፣ ሶስተኛ መልአክ እንዳለ ስላመንኩኝ፣ አራተኛ መንፈስ ቅዱስ እንዳለ ስላመንኩኝ ነው ብሎ ገነጣጠለ። ከዛ በኋላ ፈሪሳውያን ይህን ነገር ቀስ ብለን እንየው ማለት ጀመሩ። ብልሃት ማለት ይሄ ነው። አያችሁ አሁን ይህን ታረገው መጽሐፍ ቅዱስ በግልባጩ አሁን ሽፍታ ጋራ ጥቅስ ብትጠቅስለት ብትለማመጠው አይሰማም። ሊሰማ የሚችለው ጥይት የማያስመታ ነው። ሁልጊዜ ፍርሃት ስለሆነ ጭንቀቱና ጥይት የማያስመታ ብለን አመለጥን አሉ። ሌላ ጊዜ ደግሞ ገና ክብረ በዓል የጥምቀት አልደረስንም አሉና ወደ ገጠር ሄደን ማህሌት ቆምን አሉ። እና ማህሌት ቆምንና ሰላም ለኩልያቲኩሙን ቁመን ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተሰቅለን በዳኒት መስቀኛ ያኛውን ምን ጸረጽሮ በዚች እየለካችን ይዘናታ በዚች እየለካን ነው። እና በኋላ ወተመሰሉ ሰብአይን የሚለውና ተፈጸሙ የሚለው እንደባቡ በዛብን አሉ። ወተመሰሉ ተፈጸመ 4 ቀለም ነው። ወተመሰሉ ደግሞ 5 ነው። እንዴት አድርገን እንጸንጽሮ አሉ። እና ያው ጓደኛችን ካድዋ የመጣው ግደል ለማረገው ወን እንተዋለኛው ችግሬ ወን እንተዋለኝና ወተመሰሉ ሰብአይን አባጋ አላባ ወይወም ወማይ ለአባባጉ ይወም ወጥምቀት አርባለ ሰላም ለአስማኒክሙ ላይዛኒክሙ መሳከው አናቀጸ ጸሎት ሰናይ ባብትራይ ቆበራ ስላሴ ክሙ ፀሐይ ነው መንደርደሪያው ይዟል። እና ዞሮ ዞሮ ዘፍጥረት ነው ሊቆ የተረጎሙ ዘፍጥረት 29 የያዕቆብን በጎች አምጥቶ ነው የተረጎመው። ሌላ ምስጢር ነው ወደዛ ጥልቅ አልገባም። ዞሮ ግን የኔ ታረገው በጣም ብዙ የሚገርሙ ነገሮች አሏቸውና ሌላው የኔ ታረገው ጥንካሬ አይገርማችሁም? እኔ የሚገርመኝና ልንወስድ የሚገባው ነገር እኔ የንታገሪያ የሚባሉ መጋቤ ምስጢር ገራው ጥበቡ የሚባሉ በአታ የብሉይ መምህር ነበሩ። እኔ ከሳችሁ ምን ወሰርክ ብትሉኝ ሁሉን መውደድ እኔ ታረገው የኔታ ጌራውን ከጎጃም ነው የመጡት። እኔታ ጌራ ዘንድ ግን ከምስራቅ ይምጣ ከምዕራብ ከሰሜን ይምጣ ከደቡብ ከየትም ይምጣ የኔታ ጌራ ሰው መሆኑን ብቻ ነው የሚያውቁት። ከደብረ ጽጌ ይመጣሉ፣ ከአዲስ ዓለም ይመጣሉ፣ ከተድባበ ማርያም ይመጣሉ፣ ከአክሱም ይመጣሉ፣ ከጎጃም ከየቦታው ይመጣሉ። መምህራኑ ሲመጡ ሲሸኙ በርበሬ ተገዝቶላቸው ዕቃ ተገዝቶላቸው እሳቸው በቁጭ ብለው በልተው የኔታ ጌራ የብሉይ መምህር ናቸው ብዬ ሳይሆን ማምን ሆነ የህይወት መምህር ናቸው ብያለሁ። እስካሁን ድረስ እኔ በህይወቴ እንደ መጽሐፍ የምጠቅሳቸው መምህር የኔታ ጌራ ናቸው። ወንዝና ተራራ የማያውቁ ቁልቁል ወልደው እንደ ገበሬ ዘር የማይመርጡ እውነቱን ለመናገር በጣም ትልቅ መምህር የነበሩና የኔታ አረጋወይንም እንዲሁ ናቸው። ከህፃኑ ጋር ህፃናት ናቸው። ከቦጭሳ ይመጣሉ ህፃናት፣ ከዝዋይ ይመጣሉ እግራቸውን ያሸዋቸዋል። እንዲሁ መርጌታ ዘራ ዳዊት ሊቀ መዘምራን ዘራ ታውቁታላችሁ። ዝዋይ ሂደው ሰው አይመርጡም። እዛ ቤት ገብተው ዘራ አለን ብለው ቤቱ ገብተው እኛን ሁሉ እንደ ሰው ቆጥረው በጣም ህይወታቸው መምህር የሆኑ ትልቅ ሰው ናቸውና ዛሬ 99 ዓመታቸው በሚገባው ጊዜ ነው የሄዱት። እንደው ዝም ብሎ የኛ ሰው አንዳንዴ በማይለቀስበት ሲያለቀስ ይገርመኛል። ከዚህ በላይ ምን ሊሆኑ ይበቃቸዋል። እግዚአብሔር ይክበር። ከዚህ በኋላ ጻር ጋር ነው እንደውም ማን ነው ዳዊት የነገረን 70 ዓመት ነው። እንደውም የባከነ ከተጨመረ 80 ዓመት ከ80 ዓመት በኋላ የባከነ ሲጨምር የኔታ የባከነ 19 ዓመት ተጨምሮላቸዋል። ያው በኳስ ሜዳ እንኳን የኳስ ዳኞች እኮ ስንት ደቂቃ ነው የሚጨምሩት? በባከነ ሰዓት ጀግናው ጎል የሚያገባና የሚያሸንፍ አለ። የባከነ ተጨምሮላ ንስሐ የሚገቡ ሲኖሩ ይችላሉ። በባከነው ሰዓት የኔታ የባከነው ሁሉም ተሰጥቷቸው እንዲያው በእውነቱ እንዲያው እንደ የኔታ አይነቱ እውነቱን ለመናገር ነብይ መኮንን የሚባል አንድ ደራሲ አለ፣ መምህር ዳንኤል ያውቀዋልና ስለ ጥኖሽ አንድ ግጥም ገጥሞ ምን ነው የእድሜ ቁብ በገባንና በሰበሰብንላት የሚል አንድ ግጥም ገጥሞ ነበርና እንዲያው በእውነቱን አንዳንድ ጊዜ የእድሜ ቁብ ብንገባና ለጥሩ ሰዎች ብንሰጣቸው ብዬ አስባለሁ። እንደገና ደግሞ እንዳው በጸሎት የሚሳካ ቢሆን አንዳንድ ሰዎች እንደው 70 ዓመት መኖር ሲገባቸው በ50 ዓመታች መሸኘት ያለባቸው ደግሞ ሰዎች አሉ። እንደው እግዚአብሔር እኛን አይሰማንም ደግነቱ እንጂ ብዙ መኖር የሌለባቸው የምድር ዕዳ የቤተሰብ ዕዳ የራሳቸው ዕዳ የሆኑ የበእውነቱ መጸዳት ያለ የባከነ እድሜያቸውን ያባከኑ ሰዎች አሉና በእውነት የኔታ ትልቅ መምህር ናቸው። ትልቅ ህይወታቸው ያስተምረናል። ብፁዕ አባታችን አቡነ ጎርጎርዮስ ዛሬ በመካከላችን ያሉት
በእውነቱ ከ73 ዓመተ ምህረት ጀምሮ እሳቸውም እዚህ ሁላችንን ተንከባክበው እንደ አባት እንደ መምህር እንደ ጓደኛም እንደ ሁሉም ነገር ነው። ይህን ሁሉ እንደ ጠባዩ ይዞ ለዚህ ያደረሱት እሳቸው ናቸው። እሳቸው ደግሞ ከየንታ አረጋዊን ጋራ በእውነት የኔታ አረጋዊን አክብረው ብፁዕ አባታችን እዚህ ካሉ ምሳ የሚበሉት ጽርሐ ጽዮን ብፁዕ አቡነ ኤልያስ ማስተናገጃቸው ነበሩ አይደል? ብፁዕ አቡነ መልከጼዴቅም የኔታ አረጋዊንን በእውነቱ የብፁዕ አቡነ ዲሜጥሮስ እዚህ ያለ ሁሉ የእሳቸውን በረከት ያልተቀበለ የለም። እኔ አንድ ጊዜ ወደ ከተማ ወጥቼ ምን ልግዛላቸው ብዬ አሰብኩኝና አንድ ቀበቶ ገዛሁላቸው። ቀበቶን የገዛሁት የዛሬ 18 ዓመት ነው። 16 ብር ነው የገዛው። ያን ጊዜ 16 ብር ማለት በእውነቱ በጣም ቆራጥ ነበርኩ ማለት ነው። ብዙ ብር ነው፣ ቀላል እንዳይመስላችሁ። እንደ ባሁን ይሄን ገዛው ብሎ እንዳት የዛሬ 25 ዓመት የ16 ብር ቀበቶ ገዝቼ ያመጣው ሰው ነው። ለየንታ አረጋዊ ቀላል አይደለም። እውነቴን ነው የምላችሁ። እና የኔታ በጣም መረቁኝ እና ብዙ ቀን ይመርቁኝ። የኔታ ገብረስላሴ የሚባሉ የእኛ መምህራችን ነበሩ። የብሉይ የሐዲስ የሊቃውንት መምህር በእውነቱ እሳቸውን በ106 ዓመታቸውን ያረፉት ሁለመናቸው ቀለም የሆኑ አባት ናቸውና አንድ ጊዜ ከረም የመጥቼ ብፁዕ አባታችን አቡነ ጎርጎርዮስ ያውቁበታል ሰውን መጠገን መርዳትና ለብፁዕ አባታችን ነግሬ 2 ብርድ ልብስ ይዤላቸው በክረምቱ በኋላ በመስከረም ላይ ይዤ ሄድኩኝ። መረቁኝ። በኋላ የኔታ ገብረስላሴ በጣም ቀልደኛ ናቸውና እንግዲህ ወደ ዝዋይ የምንመጣው በክረምት ነው። ከ2 ወር በኋላ እሸቱ ዝዋይ አትሄድም እንዴ ይሉኛል። እንግዲህ እንዲህ አይነት ብዙ መምህራን ነበሩን። በእውነት እግዚአብሔር በረከታቸው ይድረሰን፣ ያረጋጋን፣ ያስክነን፣ አረፋ እንድንከት ይርዳን እግዚአብሔር። የኔንታ አረጋዊን ትህትና ሁላችሁም ልትማሩበት ይገባል፣ ልንማርበት ይገባል። ጎርጎርዮስ ይዘከር ዘጎርጎርዮስ ልቡና በአረጋዊን አሰረ ዋለ ቤቱ ትህትና በአረጋዊን ያስረው አሉ ሊቃውንቱ ያውቁታል። በኦሪት ዘፍጥረት ምዕራፍ 49 ላይ ያዕቆብ ይሁዳን ሲመርቅ የተናገረው ነው። በወይን ሐረግ አህያውን ያስራል ነው። የሀብቱን ብዛት ለመናገር ነው። የብሉይ ትርጓሜ እዛው በቦታ ይተረጎማል። ነገር ግን የኔታ አረጋዊን እግዚአብሔር ዋሉ ትህትናን ያሰረባቸው የትህትና ምልክት ቢናገሩ የሚሰሙ አስታራቂ ነገር የማያጋንኑ ቅድም እንደው አንድ ሰው ገሎ መጣ ቢሏቸው አዎ ጥሩ ነው የሚሉት እንጂ የኔታ ይፈለጥ ይቆረጥ ይንደድ ይብረድ የሚባል ነገር የላቸውም። ትሁት ናቸው። እንዳልኳችሁ ጉባኤ ቤት እየመጡ እዛ እኛ ጉባኤ ይቀመጡ ነበርና በእውነት የኔታ አረጋዊንን ማጣት ለገዳሙ ታቦቱ እንደተሰረቀ መቅደስ ይቆጠራል። በእውነቱ ታቦቱ ተሰረቀ ነው የምለው። እኔ የሚገርማችሁ ነገር ከ6 ወር በፊት መጥቼ ጠይቃለሁ ብዬ ከተሰናዳው በኋላ እንደው ሳናስበው እንዴት አድርጎ ጊዜ እንዳጠረን ሳናው ጊዜ አጥሮን አገኘሁት። ብንንስ ነው ጊዜ አጥሮኝ አገኘሁት። እውነቱን ለምን በዛ 15 ዓመት መቼ ጊዜ እንዳጠረ ሳይሆን ጊዜ አጥሮኝ አገኘሁት እና ሳይሳካልኝ ቀረ። ብባረክ በጣም ደስ ይለኝ ነበረ። ዛሬም በመቃብራቸው ላይ በኔታ አረጋዊን መቃብር ላይ መገኘት በማይረባ ሰው ሰርግ ላይ ከመንገላታት ይሻላል። እውነቱን ለምን